ኢትዮጵያን ለምትወዱ በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። ያልቀናችሁ፣ ያልተናደዳችሁ፣ በዚህ ዜና ያልተበሳጫችሁ በሙሉ ኮፒ ሊንክ ሼር በማድረግ ለወዳጅ ዘመዶቻችን አድርሱልን። እንኳን ደስ አላችሁ። እንግዲህ ዛሬ በኢትዮጵያ የኒውክሌር ኃይል ኮሚሽን ተቋቁሟል። የተወካዮች ምክር ቤትም የኒውክሌር ኃይል ማቋቋሚያ ደንብን አጽድቃለች። እንኳን ደስ አላችሁ፣ እንኳን ደስ አለን። እንደገናም ደግሞ ጠቅላይ ሚኒስቴሩ ዛሬ አቶ ሰንዱካን ደበበን ኮሚሽነር አድርገው መርጠዋል። ሰምታችኋል። ለጠላቶቻችን የሐዘን ለኛ የደስታ ዜና ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። በእውነት እኔ በጣም እጅግ በጣም ነው ደስ ያለኝ። አቶ ሰንዱካን ደበበን እንኳን ደስ አሎት። መልካም የሥራ ዘመን እንዲሆንለት እንመኛለን። የተሰጡትን አደራ እንግዲህ በብቃት እንደሚወጡ እንተማመናለን። እንኳን ደስ አሉት። መልካም የሥራ ዘመን። እንግዲህ ለጠላቶቻችን እንዳልኳችሁ የሐዘን ለኛ ደግሞ በጣም ታላቅ የሆነ የደስታ ዜና ነው። ጠቅላይ ሚኒስቴሩ በጣም እንግዲህ እግዚአብሔር ይባርክ፣ ዘመን ይባረክ፣ እድሜ ይለምልም ነው የምለው። ለምን ቀጥታ ወደ ስራ ነው የተገባው። ወደ ግራ የለም፣ ወደ ቀኝ የለም፣ ቀጥታ ወደ ስራ ነው። የሚባክን ጊዜ የለም። ጠቅላይ ሚኒስቴር ጋር የሚባክን ጊዜ በፍጹም የለም። በቃ በጣም የምንተማመንበት የምወድ መሪ በመሆን የምደሰትበት ምክንያት አንዱ ይሄ ነው። የትኛውም ሰዓት፣ የትኛውም ደቂቃ፣ የትኛውም ሴኮንድ አንተ ጋር ውድ ነው። እጅግ አድርጌ አመሰግናለሁ። ጥንቁቅ መሪ ስላለኝ እግዚአብሔርን አመሰግናለሁ። እድሜና ጤና እመኝልሃለሁ። እንግዲህ አቶ ሰንዱካን ደበበንም እንግዲህ መልካም የሥራ ዘመን፣ እግዚአብሔር ከእናንተ ጋር ይሁን። መልካም ዜና ደግሞ በድጋሚ እንደምንሰማ ተስፋ እናደርጋለን።